እኔ ነኝ አመለካችሁ ነበር አንድ ቀን ኢብሊስ መጣ ይባላል እሱ ዘንድ ቂሷ ነው እና ይሄን ያለታ በዲዒኡ ዙሁር የሚባል ነው ኪታብም አለው ያው ሰውንጂ እና እንደው አደንቀሃለሁ አለው ኢብሊስ ሰው መስሎ መምጣት ጅንም ቢሆን ሸይጣን ምን ያለ ነው ይሄ ልናምንበት የሚገባ ነገር ነው በዛቱ በሱራው ማየት አይቻልም ተመስሎ ግን ይመጣል ዳረነዱ እንደገባው ማለት ነው መላእክም ሊመጣ ይችላል ጅንም ሊመጣ ይችላል ተመስሎ ሰው መስሎ እና መጣና ዘይረው ቁጭ አለ በጎኑ በጣም አደንቀሃለሁ ባካለው እንደው ተኔ በለጥክ እኮ አለው ሱብሃንአላህ እንግዲህ ሸኹኖ ደርሰው ሲበልጠው እኮ አይመቀኝ ይባላል በመሰረቱ እንግዲህ ሶስት ሰዎች መቀኞች አይደሉም ይባላል አንደኛው አስተማሪ ወይንም ሸህ ነው ማን ያስተማረው ማን ያቀራው ስለሚባል ቢበልጠው እንጂ ለምን በለጠኝ አይልም ተሱ በመመለጡ ይኮራበታል ሁለተኛ እናትና አባት ናቸው ወላጆች ልጃችን በለጠ አይሉ ብለው ቅር አይሰኙም እና እንደው በለጥከኝ እኮ እንደው በጣም አሉ እንዴት አሉ እንዴት እኔ ያላልኩትን እኮ ነው ያልከው ምንድነው እኔ ስገድ ያለኝ አልሰግድም አልኩኝ ለአንድ ስጁድ አንተ ደግሞ እንደው ጠቅልለው ወሰርከው ሁሉንም ምንም አነ ረብኩም ጌታ ነኝ ያልክ እና ምን ላርግ ብለህ ነው የዙፋን ይሞቃል አይደል እሱን ለማቆየት እኮ ነው ሙሳ ሐቅ ይዘው ስለመጡ ለዙፋኑ ፍርቱ እኮ ነው ይሄ ነው እውነት ነውና ሰዎች ተቀባይ ታገኙ እኔ አልቆይም ብሎ ፈራ በስልጣኑ ላይ እያወቀ እኮ ነው ሁሉ እያወቀ ነው እና አነ ረብኩም አላልኩ እንደው ምናልባት ተወብታለሁ ብዬ ምናምን እሱን ተወርሰው አለ ያ መተውበቱን እሱን ወርሰውና አለቅ እንደው ካንተና ከኔ የከፋ ሰው ማን አለ ነው ክፉ ሰው ሸረኛ ማን አለ አለ ኢብሊስ ነው እንደሚለው ለፍርዓውን አውቋል ፍርዓውን ኢብሊስ እንደሆነ ያው የኢብሊስና የፍርዓውን ወግ ነው ይሄ እንደው በዚህ ምድር ላይ ታንተና ተኔ የበለጠ ሸረኛ ኖር ይመስልሃል አለ ፍርዓውን ሸረኛ ነው ኢብሊስ ባሰ እና አሰበና አዎ አላሉ ተኔና ካንተ አዎ ምን ሰው አጥፊ ነው ያጠፋል hatta እንኳን ሰውን ይቅርና አላህንም እንኳን አላህን ህግ እንትን ጥሶ ይቅርታ ይጠይቃል አላህ ይቅር ባይ ነው ይቅር ባይነት ያላህ ባህሪ ሲፋ ነው ያላህ ሲፋት የሚገለጡበት አንዱ አውፍታው ነው አላህ አውፍ በለና እኛንም ተመልካቾቻችን አሜን ያ አላህ ይቅር በለና ይቅርታ ተጠይቆ ይቅር ማይል ሰው አላህ አጅብ ነው ትልቅ ነገር እኮ ተናገረ በልጥ ሰው ከጠላቱም ይማራል ይባላል ከጠላታችን የተባረነው ትምህርት ይሄ ነው በልጥ ሰው ተጠላቱም ቢሆን ቁም ነገርን ይማራል ወነትም ከኢብሊስም ከፍርዓውን ይባሰ ነው ስታስበው አላህ ገፉር ረሂም ተሽርክ የበለጠ ወንጀል ይቅር በለን ሲሉት 40 አመት አሻርከ 80 አመት አሻርከ እስታሆነ የታባክ ነበርክ ብሎ የማያባር ጌታ ረብ العالمين ይቅር ተጠየቁት ይቅር ባይ ነው ለዛም ድንበር አለው ሁዱድ አለው ይቅር ባይነቱ ተገረገራ ድረስ መቆየት የለበትም እስከ ሞታፋፍ ድረስ እንደገና ደግሞ ፀሐይ በመራብ ስተወጣ ድረስ የዛ ያላህን ሲፋ ያላህን ባህሪ መጻረር ነው ራሱ ይቅርታ ተጠይቆ ይቅር በላይ ካለ ይሄ ነው የሚበልጠና ነው ጥሩ ብለሃል አለው እና አሹራ ብዙ ነብያቶች ነፃ ያወጡበት ነው እንግዲህ እሷን ታሪክ የነብዩላህ ሙሳ በሰው ደረጃ የተነገረ ቢሆንም እንደ ታሪክ ነብዩላህ ኑህ አለይሂ ሰላም استوت على الجودي مركبوا الجودي بالترار ላይ 150 አመት ተንሳፋ እኮ ነው 5 ወር ነው 150 አመት ተንሳፈፈች ከዛም ጁዲ بالترار ላይ ያረፈችው በዚህ ቀን ነው ይባላል እና በ10 ቀን 10 ነብያቶች የሚጠቅሷሉ እንደ ታሪክ እንደ ቂሷ ማለት ይሄን የሚጻረር ነገር የለም ቢሆነው እስራኤልያት ነው እና ነብዩላህ ዩሱፍ አለይሂ ሰላም እንግዲህ